እንኳን ለ1500 አንደኛ የመውሊድ በዓል በሰላም አደረሳችሁ። አሁን የምንገኘው እንግዲህ የወንድም ካሊድ ፋውንዴሽን ሴንተር ነው። ያው አንዳንድ እቃዎች ይዘን መተናል ሰፖርት ለማድረግ። እስኪ ኑ ላሳያችሁ ምን ይዘን እንደመጣን። ዛሬ የሚገርም ቀን ነው። አብዛኞቹ ሱቆች፣ የቢዝነስ ቦታዎች ተዘግተዋል። ስለዚህ ከሄዋን ስፓይስ ጋር አትገቢም እንደ ቪዲዮ አትገቢም ማርያምን ያው አለርጂክ ቲም ይዛጋሉ። ኤኒዌይስ ያው እሷ መግባት አትፈልግም፣ ግን ከሄዋን ስፓይስ የሚገርም እቃዎች ይዘን መተናል ማለት ነው ለወንድም ካሊድ ፋውንዴሽን። እዚህ ጋር ነው ያሉት፣ እዚህ ከጀርባ ነው የተቀመጡት። ስፓይሶች ናቸው፣ በርበሬዎች፣ ሽሮ ምናምን ምግብ ለመስራት ቀረብ አድርጋ ሳያችሁ ዳቂ ሽሮ ኤቭሪቲንግ they need ማለት ነው። ከዛ ደግሞ ሌላ ዘይቶች ይዘን መተናል። ወንድም ካሊድ ደግሞ እዛ ጋር እየጠበቀን ይገኛል ማለት ነው። ጋይስ መረዳዳት ግዴታ መሆን አለበት፣ ምርጫ አይደለም፣ ግዴታ። እሺ ኑ ተከተሉኝ። የሚገርም የተባረከ ቀን ጧት እናሳልፍ። እስካሁን ምግብ ያልበላው ምንም ማለት ነው። ወንድም ካሊድ እንዴት ናችሁ? ሰላም ነው? እንዴት ነው? Yes, sir. My brother. Yes, the babies. Oh, yo. Hi. አረ አንዲ ምንድን ናቸው እነዚህ ቆንጆዎች? ሄሎ አሁን ለሚዙ ጊዜ ስጧል። Flower for me. Thank you. አመሰግናለሁ። አንድ አመት ድረስ ከእናቷ ጋር ኖርማሊ ያው እሷ ሳትወለድ በፊት ጀምሮ ብሔራዊ ቲያትር ጎዳና ላይ ነበሩ ናቸው። ኦ ማይ ጋድ የታባቱ በጣም ደስ ይላል። የነባ ቴንክ ዩ እንዴት እንደምታምሩ። ደህና ናችሁ? ሰላም ናችሁ? እንዴት ናችሁልኝ? አለን። ኦኬ እንዴ ይሄማ የታወቀ ነው፣ ግዴታ ነው። ደህና ናችሁ? እንዴት ናችሁ? እንኳን አደረሳችሁ። ቴንክ ዩ። የእውነት የማይካድ ሀቅ ታውቃላችሁ አይደል? ልክ አዶናይ መጥቶ ገበናችንን ቤታችንን ከሞላ በኋላ ያው እንደምታውቁት እኔ ወደ እስር ቤት ሄድኩኝ። ወላሂ እሱ ባይኖርና ያችን ቤታችንን ባይሞላ ኖሮ ምን ላይ ነበራችሁ? ባዶ ነበር አይደል? ይሄ ሁሉ አራስ ይሄ ሁሉ ህፃናት በሱ ነው ያደረገውና እድሜ ከጤና ጋር እንዲሰጠው እንግዲህ ሁላችሁ ቴንክ ዩ አመሰግናለሁ። ቴንክ ዩ። ከምንም በላይ ያው ሰውን ያላመሰገነ ፈጣሪውን እንዳላመሰገነ ይቆጠራልና ወንድማችን አዶናይ በዛን ሰዓት የረመዳን ሰዓት ላይ ከባዱን ጊዜ ላይ የረመዳን አስቤዛችን በመሙላት የቤታችንን አስቤዛ በመሙላት እንደገና ደግሞ ፈንድሬዚንግም አድርጎልን በዛ ባደረገልን መሰረት ረመዳንን አልፈን እኔ ልክ ችግር ውስጥ ገባ በቀጥታ ያንን ነገር ለሁለት ወራት ያህል ድረስ ወንድማችን አዶናይ ባላደረገልን ነገር ነው እናንተ ሰርቫይቭ አድርጋችሁ እኔ ባልኖርም ከጀርባችሁ ከጎናችሁ ሆኖ ያንን ነገር የሸፈነልንና አሁንም አመስግኑልን። እንኳን ለ1501 የነብዩ መሐመድ መውሊድ በዓል በሰላም አደረሳችሁ። እንግዲህ ዛሬ በወንድም ካሊድ ፋውንዴሽን ተገኝተናል። ከምትመለከቷቸው ጀግኖች እናቶች እዚህ ጋሉ ተሰብስበን ልንበላ ነው ማለት ነው። እኔ አልበላሁም ባይዘው እስካሁን። አሁን ነው የምትበል? ኦፍ ኮርስ አሁን በላለ ምን ቁርስ አልበላሁም፣ እየጠበቅኩ ነው እስካሁን። ኤኒዌይስ ዘይት ይዘን መተናል። ከዛ ደግሞ ሄዋን ስፓይስ ደግሞ ይሄው እኔ በርበሬና ሽሮ ሰፖርት አደርጋለሁ ብላ ከኛ ጋር አብረን ተጋግዘን ወንድም ካሊድ ፋውንዴሽን ሰፖርት እያደረግን ነው ማለት ነው። በዓል ዛሬ አብረን እያሳለፍን ነው። ቴንክ ዩ ሶ ማች። እንግባ ወደ ውስጥ ሌትስ ጎ። ጋይስ አሁን እንግዲህ ማዕድ ልንይዝ ነው። እንደምትመለከቱት እዚህ ጋር ምሳ ልንበላ ነው ማለት ነው። ልንበላ ነው ነው ልንበላ በአጠቃላይ ሁላችን ልበላ። እኔ ወጥ መጨለፍ ይሻላል። ኦኬ በየቀኑ እንደዚህ የሚያበሉት በየቀኑ አስበው ምን ያህል ከባድ እንደሆነ። ከዚህ በላይ በረከት ምን አለ? በእናት ምንም መታደልን ይጠይቃል። በቃ እንደዚህ ከራስ አልፈ ሌላ እንትን ማለት